ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላምታ ይድረሳችሁ እያልኩኝ ወይኔ ፋሚሊ ነኝ ጠፍቻለሁኝ። እንግዲህ ኢትዮጵያ ስራ በዝቶ ሳይሆን ከሰው ጋር ስትሆኑ ወዲህ ወዲያ ስትሉ ቪዲዮ ማድረግ አይመችም። ለዛ ነው የጠፋሁት እላችኋለሁኝ። ሰላም ናችሁ ወይ? ረመዳን እንዴት ይዟችኋል? እያለቀ ነው። በረመዳን እንግዲህ በጣም ይደክማል። እንዴት ናችሁ? ሰላም ናችሁ? እኔ ያለሁኝ ሀገር ቤት እንግዲህ እንዲህ ነው ደስ የሚለው፣ ከቤተሰብ ጋር ተኩኖ ቡና ሲጠጣ የሆነ ነገር ሲኖር ሰብሰብ ተብሎ በጣም ነው ደስ የሚለውና እናቴ ጋር ነበርኩኝ። ማህበር ነበራትና እኔ ቡና እያፈላሁኝ ሌሎቹ ደግሞ ወጥ እየሰራሩ። የዛሬ አይደለም እውነቱን ለመናገር ስላልተመቸኝ ነው። ብዙ ቪዲዮዎች አሉኝ የሰርጋችን እንዳገባሁኝ ታውቃላችሁ ብዬ አስባለሁ። የመልስ ቪዲዮዎች ነበሩ፣ የሰርግም ነበሩ፣ ግን ኤዲት ለማድረግ አልተመቸኝም። ኤዲት ሳይደረግ ደግሞ ውስጥ የገቡ መዝሙሮች በእንትን ኮፒ የሚያመጡብኝ ነበሩና ለዛ ነው ኤዲት ስላላረኩኝ ነው ያለቀኩላችሁ። እንግዲህ ማዘር ጋር በጣም ነው ደስ የሚለው ብታዩ። ከቤታችሁ እናታችሁ ጋር እናቴ ጋር ብላችሁ ስትሄዱ በጣም ደስ ይላልና እናንተም ፈጣሪ ለሀገራችሁ አብቅቷችሁ ለቁም ነገር ያብቃችሁ ብዬ እንትን እላለሁኝ። ምኞቴ ነው። በሰላም ለሀገራችሁ ያብቃችሁ እና ጥሩ ትዳር ይስጣችሁ። በጣም ነው ደስ የሚለው ከቤተሰብ ጋር እውነት። ሰውም እንደሚያወራው አይደለም ኑሮ። በእርግጥ ከተሯሯጣችሁ ትኖራላችሁ እንደ ማንኛውም ማለት ነው። እና ሰው እንደሚያስፈራው እዚህ ሆነው አትምጪ፣ ለምን ትመጫለሽ፣ ኑሮ ውድ ነው እንደሚባለው እውነትም ውድ ነው፣ ግን ደግሞ ይኖራል። ፈጣሪ የከፈተውን ጉሮሮ ሳይዘጋ አያድርም እና ይሰራል እላችኋለሁ። ትንሽ አንገት የምታስገቡበት ቤት ካላችሁ ነው፣ ግን ቤት ብትሰሩ ጥሩ ነው። እዚህ የሚቸግራችሁ ቤት ነው እውነት። እኔ አሁን መጀመሪያ የገባንበት ቤት አስፓልት ላይ ነበርና ቀይረናል። ቤት መቀየር እንዴት እንደሚሰለች ልነግራችሁ አልችልም። በጣም ነው እቃ ወደዚህ ወደዛ ማድረግ የሚሰለቸው፣ የሰው ፀባይ መልመዱ የሚሰለቸው በጣም ነውና እንደዛ እላችኋለሁ።